ሰላም እንዴት ናችሁ? የእግዚአብሔርን ቃል አካፍላችኋለሁ። ዛሬ የምናየው የእግዚአብሔር ቃል ክፍል በጣም ጠቃሚ የሆነ የእግዚአብሔር መርህ ሲሆን ነገር ግን ብዙዎቻችን በዕለት ተዕለት የክርስትና ሕይወታችን ውስጥ የምንፈተንበት መርህ ነው። ብዙዎቻችን እንደምናውቀው አብርሃም አባታችን ሁለት ወንዶች ልጆች ነበሩት። ታላቅየው እስማኤል ሲባል ታናሽየው ይስሐቅ ነው። እግዚአብሔር ግን ለኮቨናንት ላይንነት ወይንም ለክርስቶስ መስመርነት የመረጠው ታላቅየውን እስማኤልን ሳይሆን ታናሽየውን ይስሐቅን ነበረ። ወደ ይስሐቅ ልጆችም ራሱ ስንመጣ ይስሐቅ ሁለት ወንዶች ልጆች ነበሩት። ታላቅየው ኤሳው ሲባል ታናሽየው ያዕቆብ ይባላል። እግዚአብሔር አምላክ ግን አሁንም ለኮቨናንት ላይንነት እንዲሁም ለብኩርናውን የሰጠው ለታላቅየው ሳይሆን ለታናሽየው ለያዕቆብ ሆኖ እንመለከታለን። ያዕቆብ ራሱ ወንዶች ልጆች ነበሩት። እግዚአብሔር ግን ለታላቅ ዓላማ ያጨው ዮሴፍን ነበረ። ዮሴፍ ነበረ በግብፅ ውስጥ ትልቅ ስልጣንን ያገኘው። ታላላቆቹን ሰው ቢጠብቃቸው ታናሽየውና የመጨረሻውን ነበር እግዚአብሔር ፊት ሞገስ አግኝቶ ስፍራን ሊያገኝ የቻለው። በተመሳሳይ መልኩ ወደነ ዳዊት ቤተሰብ ራሱ ብንመጣ ከሰባት ውስጥ ዳዊት ታናሽየው ነበረ። ጌታ ኢየሱስ ራሱ ወደ ምድር መጥቶ ሚኒስትሪውን ሲጀምር ለራሱ አገልግሎትና ለሚመሰርተው ሚኒስትሪ ሰውን ሲመርጥ ከቤተ መቅደስ ውስጥ ካህናት የነበሩ መምህራን የነበሩ የሕግ አዋቂዎችን ሳይሆን የመረጠው ከተራ ዋክ ኦፍ ላይፍ ወይንም ከተለያየ ህይወት የመጡ ተራ ግለሰቦችን ነበሩ። አሳ አጥማጆች፣ ቀራጮች፣ በወንጀል ውስጥ ያሉ ምንም የማያውቁ በሰው ዘንድ ሞገስ ያልነበራቸው መርጦ ነበር 12ቱን ሐዋርያት ያላቸው። ይሄንንና ተጨማሪ የመጽሐፍ ቅዱስ ክፍሎችን ብንመለከት እግዚአብሔር አንኳሊፋይድ የሆኑትን በሰው ዘንድ የማይጠበቁትን ሲሾምና ስፍራ ሲሰጣቸው እንመለከታለን። ይሄ አይነት የእግዚአብሔር አሰራር ብዙዎቻችን በዕለት ተዕለት ህይወታችን ላይ የሚፈትነን አሰራር ነው። ዛሬ የምንመለከተው እሱን ነው። የእግዚአብሔር ቃል ስለዚህ ኢሹ ምን ይላል፣ እንዴትስ ነው ማኔጅ አድርገን ትርፋማ ልንሆንበት የምንችለው የሚለውን እንመለከታለን። ጌታ ኢየሱስ ተመሳሳይ ነገር በህይወት ሊፈትነን እንደሚችል አውቆ በተለይ ያልተጠበቁ ሰዎች በህይወታችን ሲሾሙ፣ ፕሪቪሌጅድ ሲሆኑ፣ አድቫንቴጅ ሲያገኙ ስንመለከት የመሳሰሉ ነገሮች ውስጥ ስናልፍ በቅናትና ባልሆነ አይነት ሞቲቭ እንዳንወድቅ እንድንጠነቀቅ ብሎ አስቀድሞኑ ለሐዋርያት በምሳሌ መልክ ይህን ነገር አስተምሯቸው ነበረ። ማቴዎስ 20 ላይ እንደዚህ ብሏቸዋል። እናንተ እኮ የምትገቡበት የእግዚአብሔር መንግስት ይህንን ይመስላል አለ። ምንድን ነው የሚመስለው? በማለዳ ሰራተኞችን ፍለጋ የወጣ የወይን ተክል ባለቤትን ትመስላለች አለ። ምን አደረገ? በሌሊት ሄዶ በጠዋት ሰራተኞችን ቀጠረ። አንዳንድ ዲናር በቀን ውስጥ ከፍላቸዋለሁ፣ ሂዱና ስሩ አላቸው። ጠዋት 3 ሰዓትም ወጣና ተጨማሪ ሰዎችን አምጥቶ ቀጠረ። ቀን 6 ሰዓትም ሄደና አሁንም ሰራተኛ ጨመረ። 9 ሰዓት ላይም ሄዶ ሰራተኛ ጨመረ። መጨረሻ ላይ 11ኛው ሰዓት ላይ ሲወጣ ውጭ የቆሙ ሰራተኞችን አገኘ። እናንተ ለምንድነው ስራ ማትሰሩት ምናምን ብሎ ሲጠይቃቸው እኛ ማንም የሚቀጥረን ሰው አጣን አሉ። በማንም ፊት ሞገስ አላገኝንም ማለታቸው ነው። የሚቀጥረን ሰው አጣን፣ ዝም ብለን በቃ ያለ ስራ ቆመናል አሉት። ሂዱና ስሩ አላቸው። በመጨረሻም ገቡና ሰሩና 1 ሰዓት ብቻ ሰርተው 12 ሰዓት ላይ ስራው አለቀ። ስራው ካለቀ በኋላ ጌታ ኢየሱስ የስራውን ቦታ ኃላፊ ጠራውና በል እንግዲህ አሁን የክፍያ ሰዓት ነው፣ ስትከፍል መጨረሻ ይመጡት አሉ አይደለ? ከነሱ ጀምር፣ እነሱንም 1 ዲናር ስጣቸው፣ ቀኑን ሙሉ ለሰሩትም 1 ዲናር ስጣቸው ብሎ ነገረው። ያ አለቃ ሌትሊ ለመጡት 11 ሰዓት ላይ ለመጡት 1 ዲናር ሰጣቸው። ከዛ ከኋላ የመጡ ሰዎች ሲያስቡ እነኚህ 1 ሰዓት ብቻ ሰርተው 1 ዲናር ካገኙ እኛማ ብዙ እናገኛለን ብለው ሲጠብቁ ለሁሉም 1 ዲናር ተሰጣቸው። ከዛ ማግሮምረም ጀመሩ። ምንድነው ሲባል እንዴት አንተ እንደዚህ ትከፍለናለህ? 1 ሰዓት የሰራው ቀኑን ሙሉ የሰራውንም እንዴት እኩል ትከፍላለህ አሉት። ምን አለ የወይኑ ተክል ባለቤት፣ እንዴ ከኔ ጋር እኮ የተስማማችሁት 1 ዲናር በቀን ልከፍላችሁ ነው። ለሌሎቹ የፈለኩትን ያህል በከፍላችሁ እናንተ ምን አገባችሁ? ወይንስ በኔ ቸርነት ቀናችሁ አለና መጨረሻ ላይ ጌታ ኢየሱስ ምን አለ? ይሄ አይነት ካራክተር ነው በዋነኝነት በእግዚአብሔር መንግስት ውስጥ ፊተኞችን ኋለኛ የሚያደርገው፣ ኋለኞችን ፊተኞች የሚያደርገው። ገንዘቡ የኔ ነው፣ እንደፈለኩ ብከፍል፣ እንደፈለኩ እነኚህ ሰራተኞች የፈለኩትን ብሰጣቸው እናንተ ምን አገባችሁ? ከሀብቴ ግማሽን ባካፍላቸው እናንተ ምን አገባችሁ? ከእናንተ ጋር ዲል ያረኩት በቀን 1 ዲናር ልከፍላችሁ ነው፣ ከፈልኳችሁ። እነኚህ ሌት ላይ የመጡትንም 1 ዲናር ከፈልኩኝ። ሁለቱንም የከፈልኩት ከገዛ ሀብቴ ነው። እናንተ በገዛ ሀብቴ ላይ ለምንድን ነው የምታጉረመርሙት አላቸው። ይሄ በጣም አደገኛ መርህ ነው።
የብዙዎቻችን የክርስትና ዲስከሬጅመንት መነሻ እግዚአብሔር ለኛ የሆነ ነገር ስላላደረገልን ሳይሆን እግዚአብሔር ለሆነ ሰው የሆነ ነገር ስላደረገለት ነው። ስለዚህ ጸሎት ቤት ገብተን የምንጸልየው ምንድነው? እግዚአብሔር ሆይ ለሱ እንደዚህ ያደረክለት ለኔስ አታረግልኝም? ለኔስ መቼ ነው ልጅ የምትሰጠኝ? ለኔስ መቼ ነው መኪና የምትገዛልኝ? እኔንስ መቼ ነው እንደዚህ የምታረግልኝ? ለእንትና እንደዚህ ያደረክላት፣ እኔ ቸርች እየመጣው እየጸለይኩ እያገለገልኩ ይሄ ነገር ጎሎብኛል፣ መቼ ነው የምታስበኝ? አንተ በዚህ ጸሎት ፊተኛ ሳትሆን ኋለኛ ነው የምትሆነው። ከዚህ የምናወጣቸው 4 መሰረታዊ ነገሮች አሉ። አንደኛ ከዚህ ከቅናት ህይወት ለማምለጥ እንዲሁም ከዚህ ህይወት ለማትረፍ ማምለጥ ብቻ ሳይሆን እንዴት ነው ይሄንን መርህ ተምረን ገብቶን ትርፋማ ልንሆንበት የምንችለው ነው የሚለውን 4 መሰረታዊ ነገሮችን እንመለከታለን። አንደኛው መርህ እግዚአብሔር ለሌላ ሰው ስለሚያደርገው ነገር ምንም አያገባንም። ዮሐንስ ወንጌል ምዕራፍ 21 ላይ እንደዚህ የሚል ክፍል አለ። ቁጥር 18 ጀምሮ ኢየሱስ ጴጥሮስን እንደዚህ አለው፣ እውነት እልሃለሁ ወጣት ሳለ ልብስን ራስ ለብሰ ወደ ፈለክበት ትሄድ ነበር፣ ስትሸመግል ግን እጅህን ትዘረጋለህ፣ ሌላም ሰው ልብስን አስታጥቆ ልትሄድ ወደማትፈልግበት ይወስድሃል አለው። ኢየሱስ ይህንን ያለው ጴጥሮስ በምን አይነት ሞት እግዚአብሔርን እንደሚያከብረው ለማመልከት ነው። አሟሟትህ ይሄን ይመስላል ብሎ ጴጥሮስን እግዚአብሔር ስለ አሟሟቱ ኢየሱስ ነገረው። ከዚያ በኋላም ተከተለኝ አለው። በዚህ መልክ ትሞታለህ፣ አሁን ተከተለኝ አለው ኢየሱስ። ጴጥሮስ ግን ወደ ኋላ ዞር ሲል ኢየሱስ የወደው የነበረ ደቀ መዝሙር ሲከተላቸው አየ። ጴጥሮስ ወደ ኋላ ዞር ሲል ዮሐንስን ተመለከተው። ጴጥሮስም ባየው ጊዜ ጌታ ሆይ አለ። አቤት አለው። እርሱስ ብሎ ጠየቀ። እርሱስ እንዴት ነው የሚሞተው ብሎ መጠየቁ ነው። ኢየሱስም እንዲህ ብሎ መለሰለት። በጣም ለብዙዎቻችን የሚጠቅም ምላሽ ነው። ኢየሱስም እንዲህ አለው፣ እስክመለስ ድረስ በሕይወት እንዲኖር ብፈልግ እንኳን አንተ ምን ቸገረ? አንተ ራስህ ተከተለኝ አለው። እስክመለስ ድረስ ዳግም ተመልሼ እስክመጣ ድረስ ይሄ ሰውዬ ሳይሞት ለ1000 ዓመታት በሕይወት ቢኖር ራሱ አንተ ምን አገባ? ራስህ ተከተለኝ አለው። አይገርም? that's none of your business። ዮሐንስ እንዴት ይሞታል? በምን ዓመተ ምህረት ይሞታል? ያ የዮሐንስ ሕይወት ነው። ስለ ራስ ነገርኩ። ክርስትና ማለት የራስን የተሰጠን ነገር ይዘ በራስ መንገድ መጓዝ ነው። አንተ ስለ ዮሐንስ አሟሟት ምን አገባ ብሎ ጌታ ኢየሱስ ገሰጸው። በጣም ነው የሚገርመው። አያገባህም አለው ባጭሩ። አያገባህም። አቤተኛ ካልቸር፣ አቤተኛ ባህል፣ ብዙ አእምሯችን ውስጥ የተጠቀጠቀ ዕውቀት ራሱ ቢቆጠር የማያገባን ዕውቀት ነው። ማን ማንን እንዳገባ፣ ማንና ማን እንደተፋታ፣ ማን ትላንት እንደተደባደበ፣ ማን የሆነ ቸርች ምን እንዳደረገ የማያገባን ቤተክርስቲያን ውስጥ ያለ ታሪክ ሁሉ እኛ ጋር አለ። ለድነታችን፣ ለአገልግሎታችን፣ ለካሪየራችን የማይጠቅም ነገር ተሞልተን ነው የምንመላለሰው። ስለዚህ በመጀመሪያ ደረጃ ነፍሳችን ልናለማመዳት የሚገባው እግዚአብሔር ሌሎችን የሚባርክበት መንገድ አያገባንም። እኔ ቁጭ ብዬ ወንድሜን $1,000,000 ቢባርከው፣ በሚሊዮን መንገድ እንዲያገለግል ቢባርከው፣ የአገልግሎት በር፣ የትዳር በር፣ የኑሮ በር ምናምን ቢከፍትለት ከኔ ህይወት ጋር ምንም አያገናኘውም። ብችል የእግዚአብሔር ትእዛዝ አለ፣ ደስ ከሚላቸው ጋር ደስ ይበላችሁ ስለሚል በየትኛውም የወንድሜ በረከት መደሰት ማለት ይሄ በመንፈሳዊ ዓለም ትልቅነት ነው። ካልሆነ ግን የሌሎች መባረክ የኔ ዲስከሬጅመንት ምንጭ መሆን የለበትም። ሌሎች ስለተባረኩ እኔ ማዘን የለብኝም። ያ ነው የእግዚአብሔር ባህሪ። በነገራችን ላይ እኔ ሉዓላዊ አምላክ ነኝ። የፈለኩትን እገላለሁ፣ የፈለኩትን አድናለሁ፣ ለፈለኩት ልጅ እሰጣለሁ፣ ላልፈለኩት አልሰጥም፣ አንዱን እሾማለሁ፣ አንዱን እሽራለሁ። አንተ ምን አገባ? እኔ እኮ ጌታ ከሆንኩ እኔ ማዘዝ አልችልም። ብዙዎቻችን ጸሎት ላይ እግዚአብሔርን ወደ ማዘዙ ላንገባለን። ጌታ ሆይ እኔን አታይም ወይ? ለእንትና እንደዚህ አድርገልኝ፣ ለእኔስ እንደዚህ ሳታረግ መቼ ነው የምትደርስልኝ? ልክ እግዚአብሔር እውነትም አንተ ልጅ ተሳስቻለሁ፣ ለካ ፌር አይደለም እያደረኩ ያለሁት፣ ለካ ለእንትና አዳልቻለሁ እንዲለን የሚያደርግ አይነት ጸሎት ነው የምንጸልየው። ነገር ግን እግዚአብሔር በሚያደርገው ነገር ውስጥ እኛ ኮመንት መስጠት አንችልም ማለት ነው። ሎርድ ነው ካለን፣ ጌታ ነው ካለን፣ ገዣችን ነው ካለን እግዚአብሔር ሁልጊዜ ጻድቅ ነው። ስለዚህ ማድረግ ያለብን በማናቸውም በዙሪያችን ባሉ ሰዎች በረከት እኛ አያገባንም። እግዚአብሔር ይባርካቸው፣ ያብዛላቸው። ከዚያ ያለፈ ግን እኔ ራሴ ኑሮ አለኝ። እኔ ባለኝ ነገር ነው የምረካው፣ እኔ ባለኝ ነገር ነው የምደሰተው። ሌላው ሲደሰትስ
ከቻልኩኝ በሌላው ደስታ ደስተኛ ሆናለሁ ስክሪፕቸራል ስለሆነ። ያ እንኳን ካቃተኝ በሌላው ደስታ አልቀናም። የባሰው ወርጄ የሌላውን ደስታ ለማኮላሸት አልሮጥም። ያ ስክሪፕቸራል አይደለም። ጴጥሮስ እንደተባለው አያገባህም። በእኛ ሀገር ክርስትና ላይ ከግማሽ በላይ ችግር ብለን ብንጠቅስ የቅናት ስፒሪት ነው። በጣም ብዙዎቻችን ሰፈር የምናደርግበት ኮምፒቲሽን፣ አንዱ ካንዱ ጋር። አንድ ቤተክርስቲያን መብራት ካስገባ ሌላው ቤተክርስቲያን ድነትን የነፍሳትን መዳን ረስቶ ሌላ መብራት ለመትከል ነው የሚሯሯጠው። አንድ ቤተክርስቲያን አዳራሽ ከቀየረ ሌላውም የራሱ አዳራሽ ይደብረዋል። እርስ በርስ ኮምፒት በማድረግ እንጂ በራሳችን ኮንቴንትድ የሆነ የረካ ማንነት የለንም። ሰው ኮምፔር ማድረግ፣ በቅናት ውስጥ መመላለስ አደገኛ ኃጢአት ስለሆነ ፊተኞችን ኋለኛ የሚያደርግ ስለሆነ ከዚህ ህይወት የምንወጣበትን ልምምዶች ውስጥ መግባት አለብን ማለት ነው። ሁለተኛው መፍትሄ የማረኝ ጸሎት ወይንም have mercy on me prayer ብየዋለሁ። ይህንም ማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ እንደዚህ ይላል። ኢየሱስና ደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጡ አይነ ስውሩ የጤሜዎስ ልጅ በርጤሜዎስ በመንገድ ዳር ተቀምጦ ይለምን ነበር። አይነ ስውር ነው። እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ አለ፣ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ኢየሱስ ሆይ ማረኝ እያለ የባሰውን ጮኸ ይላል። ኢየሱስም ቆም ብሎ ጥሩት አላቸው። እነርሱም አይነ ስውሩን አይዞህ ተነስ ይጠራሃል አሉት። እርሱም ልብሱን ጥሎ ብድግ በማለት ተነስቶ ወደ ኢየሱስ መጣ። ኢየሱስም ምን እንዳደርግልህ ትፈልጋለህ አለው። አይነ ስውሩም መምህር ሆይ እንዳይ እፈልጋለሁ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አይኑ በራለት፣ በመንገድም ኢየሱስን ተከትሎት ሄደ ይላል። ሲለምን ሲጸልይ ከሌላ ሰው ጋር ራሱን እያወዳደረ አልጸለየም። ጌታ ኢየሱስ ሆይ ይኸው እነኚህ ስለሚያውክ እየተከተሉክ ነው፣ እባክህን አይኔን አብራልኝ አላለው። ጌታ ኢየሱስ ወንድምቶችን ከነ አይናቸው ፈጥረ እኔን አይኔን አጠፋኸው፣ እባክህን ማረኝ አላለም። ስለ ራሱ ኢሹ ነው የተናገረው። ጌታ ኢየሱስ ሆይ መጀመሪያ ማረኝ ነው ያለው። አይኔን አብራልኝ ራሱ አላለው። እያንዳንዱ ከእግዚአብሔር የምንቀበለው በረከት ዲዘርቭ የምናደርገው አንድም ነገር የለም። ይህንን ነገር ትሁት ሆነን ነው በጣም ማሰብ ያለብን። አይ ስላገለገልኩት፣ በጣም ረጅም ሰዓት ስለምጸልይ፣ አይ እኔ ነገሮችን ትቼ ስራዬን ትቼ ጌታን ስለተከተልኩ፣ አይ እኔ እንደዚህ ስለማድረግ ኖ ያ that's pride። አንዳች ነገር እዚህ ምድር ላይ ዲዘርቭ የምናደርገው ነገር የለም። ከኔ ባነሰ ኃጢአት ሰርተው ዛሬ ሞቱ ሰዎች አሉ። ከኛ ባነሰ ተንኮልና ኃጢአት ውስጥ ተመላልሰው ዛሬ ህይወታቸው ተመሰቃቅሎ የጠፉ ሰዎች አሉ። ኦልሞስት በህይወታችን የምንቀበለው እያንዳንዱ ነገር ከእግዚአብሔር ምሕረት የተነሳ ነው ማለት ነው። ያንንም በርጤሜዎስ ያውቃል። ጌታ ኢየሱስ አይኔ መብራቱ ዲዘርቭ አላረግም፣ አይገባኝም፣ ነገር ግን ምሕረት አድርግልኝ። አይኖ አይገባኝም፣ ማየት አይገባኝም። እንደ ኃጢአቴ፣ እንደ ሰውነቴ፣ እንደ ማንነቴ የትኛውም አይን አይደለም ያለኝ እግርና እጅ ራሱ መወሰድ ነበረበት። ነገር ግን እኔ የምለምን ነገር ምሕረት አድርግልኝ፣ ያንተ ምሕረት የማያደርገው ነገር የለም እያለ ነው። ስለዚህ እግዚአብሔርን አፕሮች ማድረግ ያለብን ከጽድቅ ይገባኛል ከሚል ፖይንት ኦፍ ቪው ሳይሆን ጌታ ኢየሱስ ሆይ እግዚአብሔር አባት ሆይ ከክርስቶስ ደም የተነሳ ይገባኛል፣ እሱ መስዋዕትነት ስለከፈለ እኔ ራሴ ምንም ጽድቅ የለኝም። ከምሕረት የተነሳ ጤናዬን ፈውስልኝ፣ ከምሕረት የተነሳ ትዳሬን ፈውስልኝ፣ ከምሕረት የተነሳ አገልግሎቴን ፈውስልኝ። it's because of your mercy ካንተ ምሕረት የተነሳ ብቻ ነው በህይወት ልኖር የምችለው። እኛ ማለት ሊትራሊ 11ኛው ሰዓት ላይ መጥተው በረከትን የተቀበሉ ሰዎች ነን። ምንም ዲዘርቭ አናደርግም። ጀስት የወይኑ ተኩል ባለቤት ምሕረት ስላደረገላቸው ነው ከሌሎች እኩል ያገኙት። 11ኛው ሰዓት ላይ የመጣው ሰው ቢኖር እኔ ነኝ ብለን ነው ማሰብ ያለብን። ቀኑን ሙሉ ይሰሩ አይደለም። ጌታ ኢየሱስ እንዳለ ብዙዎች ለዚህ ዓላማ ታግተው ነበር አለ። እኛ ግን ያልዘራነው ነው ስናጭድ የከረምነው በረከት ማለት ነው። ስለዚህ 11ኛ ሰዓት ላይ የመጣ ሰው ምን እንደሚያደርገው በጣም አመስጋኝ ነው you know። ስለዚህ ጌታ ኢየሱስ ሆይ have mercy on me ምሕረት አድርግልኝ፣ በዚህ ህይወቴ ላይ ምሕረት አድርግልኝ። ዛሬ ምሕረት አድርግልኝና ምሳዬን አብላኝ። ዛሬ ምሕረት አድርግልኝና በዚህ አገልግሎት እርዳኝ። ዛሬ ምሕረት አድርግልኝና ይሄን አድርግልኝ የማለት ልምምድ እንጂ የሚያስፈልገን ዲዘርቭ አደርጋለሁ እኔ ስንት ዓመት አገለገልኩ አይደል የሚል ትዕቢት አደገኛ ነው። ሶስተኛው መርህ ምስጋና ወይንም ግራቲቲዩድ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 እንደዚህ ይላል፣ በማናቸውም ሁኔታ አመስግኑ፣ በማናቸውም ሁኔታ አመስግኑ፣
የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና give thanks in all circumstances። የታደሰ አእምሮ ያለው ሰው ይህን ነው የሚያደርገው። ዓለማውያን የሚያመሰግኑት ሲቀበሉ ነው። ይሄ ዓለማዊነት ነው። በአእምሮአችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ማለት ይሄ ዓለም ሲቀበል ብቻ ነው የሚያመሰግነው። ሲቀማ አያመሰግንም፣ ሲያጣ አያመሰግንም፣ ሲቀበል ብቻ ነው የሚያመሰግነው። እናንተ ግን በአእምሮአችሁ መታደስ ስለተለወጣችሁ ምን ታደርጋላችሁ? በሁሉም ነገር እግዚአብሔርን አመስግኑ። ኢዮብ እንዳለው እግዚአብሔር ሰጠ አለ፣ ሃሌሉያ አለ። እግዚአብሔር ነሳ፣ ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። ሲሰጥም ሲነሳም። እውነተኛ ክርስቲያን ማለት በክፉ ቀን ቴንክ ዩ ጂሰስ፣ በመልካም ቀንም ቴንክ ዩ ጂሰስ የሚለው አመሰግናለሁ ኢየሱስ የሚለው ክርስትና ያስተማረን ነገር በየትኛውም ነገር እግዚአብሔርን የማመስገን ልምምድ ያስፈልገናል። ነፍስ ካላለማመርናት ከየትም ልታመጣው አትችልም። ባይዘወይ አስመሳይ ነው የምትሆነው። ቁጭ ብለን በክፍላችን ውስጥ ማለማመድ ነው። እግዚአብሔር አመሰግናለሁ፣ ስላለፍኩበት የህመም ጎዳና አመሰግናለሁ፣ ስላለፍኩበት የፈተና ጎዳና አመሰግናለሁ፣ ስላበላኝም ስላላበላኝም አመሰግናለሁ፣ ስለሰጠኝም ስለተወሰደብኝም አመሰግናለሁ፣ ስላለቀስኩበትም ስለተደሰትኩበትም ቀን አመሰግናለሁ የሚል ልምምድ ያስፈልገናል። አመስጋኝ ሰው እግዚአብሔር ፕሮሞት ያደርገዋል። አመስጋኝ ሰው እግዚአብሔር ወደፊት ነው የሚወስደው። የሚያግሮመርም ሰው ደግሞ የቅድሞች ትዝ ይሏቸዋል። የሚያግሮመርሙ ሰዎች ኋለኛ ነው የሚሆኑት አለ እኮ ጌታ ኢየሱስ። ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ። ስለዚህ አንዱ ልናዳብር የሚገባ ኳሊቲ በዚህ በቅናት ስፒሪት ተጠምደን እንዳንወርቅ ባለን ነገር እግዚአብሔርን ማመስገን እንለማመድ። አራተኛውና ለዛሬ የመጨረሻ ያልኩት ሰውን ሁሉ እኩል እንቀበል። ዕብራውያን 13 ከቁጥር 1 ጀምሮ እንደዚህ ይላል፣ እርስ በርሳችሁ እንደ ወንድማማች ተዋደዱ፣ እንግዶችን መቀበል አትርሱ። አንዳንዶች ይህን ሲያደርጉ ሳያውቁ መላእክትን አስተናግደዋልና በእስር ላይ ያሉትን ከእነርሱ ጋር እንደታሰራችሁ ሆናችሁ አስቧቸው። እንዲሁም በሰው እጅ የሚንገላቱትን ራሳችሁ መከራ እንደምትቀበሉ አድርጋችሁ አስቧቸው። በጣም ነው የሚገርመው። አንዳንዶች አለ ሰዎችን ሁሉ እኩል ተመልከቱ፣ በእስር ላይ ያሉትን እንደታሰራችሁ አድርጋችሁ አስቧቸው። በመከራ ውስጥ የሚያልፉትን ልክ እናንተ በመከራ ውስጥ እያለፋችሁ እንደሆነ አስቧቸው፣ እርዷቸው፣ ችግራቸውን ተካፈሉ። ዝቅተኛ ፖዚሽን ላይ ያሉ ሰው ስፍራ የማይሰጣችሁን ሰዎች ከነሱ ጋር በህይወታቸው ውስጥ ገብታችሁ መፍትሄ ለመሆን ሞክሩ። ምክንያቱም አለ አንዳንዶች እኮ አለ ሳያውቁ ሰው መስለዋቸው መላእክትን ሁሉ ተቀበሏሉ አለ። የብዙዎቻችን መላእክት የብዙዎቻችን መፍትሄ የሚሆኑ ሰዎች የምንቀናባቸው ሰዎች ናቸው፣ የምንጠላቸው ሰዎች ናቸው። የኛም መፍትሄ ደግሞ እግዚአብሔር ሆነ ብሎ የምንጠላቸውና የምንቀናቸው ሰዎች ጋር ነው ያስቀመጠው። ለምን? ልባችን ሊፈታ የሚችለው ሃምብል ሆነን ከቀረብናቸው ነው። ሃምብል ሆነን ከቀረብናቸው በእነሱ ዘንድ ያለ በረከታችን እንቀበላለን። ስለዚህ መጽሐፍ ምን እያለን ነው? አንዳንዶች እኮ ሳያስቡ ሰውን እንደዚህ ፊዚካሊ በማየት ጀጅ ሳያደርጉ መላእክትን ተቀብለዋል። እናንተም አትሸወዱ። ፕሪቪሌጅ ያሉን እንደ ዳዊት ታናናሾችን፣ የተናቁትን እንደ ዮሴፍ ያሉትን፣ በሰው ፊት ሞገስ ያላገኙ እንደ በርጣሜዎስ ያሉትን፣ በሰው ፊት ሞገስ አልባ የሆኑትን እንደ ሐዋርያት ያሉትን ሰዎች እግዚአብሔር የራሳቸው በውስጣቸው ያስቀመጠው ዴስቲኒ አለ። የእናንተ ምናልባት በረከት እነሱ ጋር ሊሆን ይችላል። ስለዚህ ሰውን ሁሉ እኩል ተመልከቱ። ገንዘብ ያለው ገንዘብ የሌለው፣ ስልጣን ያለው ስልጣን የሌለው፣ ቅባት ያለው ቅባት የሌለው ሳትሉ ሰውን ሁሉ በእግዚአብሔር አይን እኩል ተመልከቱ። ምክንያቱም አንደኛ እግዚአብሔር ሰውን ሁሉ እኩል ነው የሚመለከተው። ሁለተኛ ሞስት ፕሮባብሊ የእናንተ በረከት ያለው በምትቀኑባቸው፣ በምትጠሏቸው፣ ሪጀክት በምታደርጓቸው ሰዎች ዘንድ ሊሆን ይችላል። ስለዚህ ቴክ ኬር። እነኚህ ሰዎች አልተሸወዱም። ሰውን ሁሉ እኩል በማየታቸው የሆነ ቀን ላይ መላእክትን ተቀበሉና ብለሲንግ ተቀበሉ ማለት ነው። ስለዚህ እግዚአብሔር ይሄ ወደኋላ የሚወስድ ስራት፣ የቅናት ስራት ከዚህ ይፈውሰን ነው። ይሄ በጣም አደገኛ ስራት ነው። ብዙ ሰዎች በነፃነት መኖር ሲችሉ፣ በደስታ መኖር ሲችሉ ደስታቸው የተነጠቀው እነሱ ቤት ምግብ ስለጎደለ ሳይሆን ሌላ ጎረቤታቸው ምግብ ስለበዛ ነው። ይሄ ክርስትና አይደለም። ክርስቲያን ማለት ከሚያዝኑ ጋር አብሮ የሚያዝን፣ ከሚደሰቱ ጋር አብሮ የሚደሰት፣ ባለው ነገር ኮንቴንትድ የሆነ ፓውል እንዳለው ብዙዎችን ባለጠጎች እናደርጋለን አለ። እኛ ግን ባለጠጎች አይደለንም። በዛም ደግሞ እግዚአብሔር ላይ አናግሮመርሙም ማለት ነው። ለምን? ለኔ መኖር ክርስቶስ ነው፣ በቂ ነው፣ እግዚአብሔር ይመስገን። እናንተ ባለጠጎች ነው፣ እኔም ደግሞ የሚገባኝን ይዣለሁ ማለት ነው። አሴ ክርስቲያን እንደዛ ነው ማሰብ ያለብን። እግዚአብሔር ሆይ እንትናን ስለባረኩ አመሰግናለሁ፣
እንትና ስለባረኩ አመሰግናለሁ፣ በቤታቸው ላይ እጅ ስለገባ አመሰግናለሁ፣ ስም ይባረክ ጌታ ሆይ ደግሞ በኔ ህይወት ላይ ይሄ ነገር እንደሚያስፈልገኝ ተረድቻለሁ፣ ከምሕረት የተነሳ እባክህ አድርግልኝ። ይሄ ነው የኛ ጸሎት መሆን ያለብን እንጂ እግዚአብሔር ሆይ ለእንትና አድርገህ እኔ ምን ነው ረሳኝ። ይሄ ፕራይድ ነው፣ ትዕቢት ነው፣ እግዚአብሔር የማይወደው ባህሪ ነው። ኢንፋክት አሁን ካለንበት ፖዚሽን ጭራሽ አንሸራቶን የመጨረሻ ገደል የሚከተን ፖዚሽን ነው። ስለዚህ ልብ ያለው ሰው የሚያስተውል ሰው ይሄንን ቃል ይስማ። ጌታ ኢየሱስ እንደተናገረው ፊተኞች ኋለኞች የሚሆኑበት ኋለኞች ፊተኞች የሚሆኑበት ዋነኛ የህይወት ችግር ቅናት፣ ራስን ከሰው ጋር ማወዳደር ነው። ስለዚህ እግዚአብሔር ከዚህ ስፒሪት እና ከዚህ ቻሌንጅ ይፈውሰን በጌታ በኢየሱስ ክርስቶስ ስም አሜን አሜን። Thank you.